በመካከለኛው ምስራቅ ያለው ጦርነት ወደ አዲስ ምዕራፍ ተሸጋግሯል። ፕሬዚዳንት ዶናልድ ትራምፕም የነዳጅ መተላለፊያ መስመሮች ይከፈቱ ሲሉ ለዓለም ሀያላን ጥብቅ መልእክት አስተላልፈዋል። ኢራን በበኩሏም ለ3 ሳምንታት የዘለቀውን ድብደባ አጠናክራ ቀጥላበታለች። ብዙዎችን ያስገረመው ግን የኢራን ሚሳኤሎች በሺዎች የሚቆጠሩ ኪሎ ሜትሮችን አቋርጠው እንዴት ንጥል ኢላማዎችን መምታት ቻሉ የሚለው ነው። ከዚህ ሚስጥር ጀርባ የራሽያና የቻይና ሳተላይቶች እጅ እንዳለበት ይነገራል። ዝርዝሩን ይዘን ቀርበናል። አብራችሁን ቆዩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትዊተር ገጻቸው ባስተላለፉት መልእክት ቻይና፣ ብሪቴን፣ ፈረንሳይና ጃፓንን የጦር መርከባቸውን ወደ ቀጠናው በመላክ የሆርሙዝ ሰርጥን እንዲያስከፍቱ ጠይቋል። ትራምፕ በተለይ ቻይና ምን ነው ዝም አልሽ ሲሉ ወቅሰዋል። ይህ እንዲሁ እንዳለ የኢራን ድሮኖችና ሚሳኤሎች የአሜሪካና የእስራኤልን ወታደራዊ ካምፖች እንዲሁም የነዳጅ ማጣሪያዎች ያለ ስህተት እየመቱ ይገኛሉ። ኢራን ይህንን የረቀቀ የሳተላይት ቴክኖሎጂ ከየት አገኘችው የሚለው ጥያቄ ለትራምፕ ራስ ምታት ሆኖበታል። ወታደራዊ ተንታኞች እንደሚሉትም ኢራን ኢላማዋን የምትጠብቀው በአሜሪካው ጂፒኤስ ሳይሆን በቻይናው ቢዲኤስ እና በራሽያ ሳተላይት መረጃዎች ታግዛ ነው። አንድ ዘመናዊ ሚሳኤል ከ10,000 ኪሎ ሜትር ርቀት ላይ ሆኖ አንዲትን ህንፃ ነጥሎ መምታት የሚችለው ከጠፈር በሚመጣ መረጃ ነው። ይህ ሳተላይት ቴክኖሎጂ እንደ አይን ያገለግላል። ኢራን በቅርቡ በሳውዲ በኩዌትና በባህሬን አቅራቢያ ያሉ የነዳጅ መሰረተ ልማቶችን ስትመታ የታየው በዚህ ቴክኖሎጂ ታግዛ ነው። የአሜሪካ ባለስልጣናትም ቻይናና ራሽያ ለኢራን አይኖች ሆኖ መረጃ እያቀበሉ ነው የሚል ጠንካራ ቅሬታ እያቀረቡ ነው። ሚሳኤሉ አየር ላይ ሆኖ አቅጣጫውን እንዲቀይርና ጸረ ሚሳኤሎችን አልፎ እንዲሄድ የሚያደርገው ይኸው ከሳተላይት የሚመጣ የጋይዳንስ ሲስተም ነው። ቻይና የራሷን የሳተላይት ቴክኖሎጂ እንድትፈጥር ያስገደዳት ታሪካዊ አጋጣሚ አለ። በ1993 አሜሪካ አንድን የቻይና መርከብ የኬሚካል መሳሪያ ጭነሻል በሚል ለመፈተሽ ስትፈልግ ቻይና ፈቃደኛ አልሆነችም። በወቅቱ አሜሪካ የቻይና መርከብ የምትጠቀምበትን የጂፒኤስ ቴክኖሎጂ አቋርጧለች። መርከቧም አቅጣጫ ትታ ባህር ላይ እንድትቆም ተገደደች። ይህ ክስተት ለቻይናውያን ትልቅ ብሔራዊ ውርደት ሆኖ ተመዘገበ። በወቅቱ የቻይና መሪዎች የራሳችን ጂፒኤስ ከሌለን ተኝተን ማደር የለብንም በሚልልህ የቤን ናቪጌሽን ሲስተም መገንባት ጀመሩ። ዛሬ ኢራንና ሌሎች ሀገራት በአሜሪካ መዳፍ ስር እንዲያወርቁ ያደረጋቸው ይህ የቻይና ቴክኖሎጂ ነው። ራሽያም የራሷ የሆነ GLON የተባለ የሳተላይት ሲስተም አላት። በቅርቡ በዩናይትድ ኪንግደም የራሽያ አምባሳደር አንድ ጥያቄ ቀርቦላቸው ነበር። ራሽያ ለኢራን መረጃ እያቀበለች ነው ወይ ተብሎ ሲጠይቁ እንግሊዝና አሜሪካ ለዩክሬን መረጃ እየሰጡ ራሽያ እንድትደበደብ እያደረጉ እኛ ስናደርገው ምን ያስደንቃል የሚል አንድምታ ያለው ምላሽ ሰጥተዋል። ኢራን በራሽያና በቻይና ሳተላይት እየታገዘች የምታደርገው ጥቃት የቀጠናውን ፖለቲካ ቀይሮታል። የእናንተስ አስተያየት ምንድነው? ይህ የቴክኖሎጂ ሽኩቻ ወደ ታላቁ የዓለም ጦርነት ያመራ ይሆን? ሀሳባችሁን በኮሜንት ላይ አጋሩን። የኢትዮጵያ ቱዴይ መረጃዎች እንዲደርሷችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰላም ለሀገራችሁ።